ከዛ በኋላ ሚሽን ይሰጣቸዋል። ተልእኮ ምንድነው? አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው። በቀጥታ ይሄ ዮሐንስ 17 ላይ በጸሎት ሲናገር ቁጥር 18 ወደ ዓለም እንደላከኝ አለ እንዲሁ እኔ ወደ ዓለም ላኳቸው። እዚህ ጋር ደግሞ አብ እንደላከኝ በጣም ደስ የሚል ነው። በዮሐንስ ወንጌል አገላለጽ ውስጥ አብ እንደላከኝ የት ነበር ማለት ነው? ተልእኮ ከመምጣቱ በፊት እንደ ሙሴ በምድያም ምድረ በዳ፣ እንደነ ኤልያስ በኮራት ፈፋ ወይም በሆነ ቦታ፣ እንደ መጥምቁ ዮሐንስ በሆነ ምድረ በዳ አይደለም። ጌታ ኢየሱስ ክርስቶስ ሲላክ ራሱ ከአብ ዘንድ ነው የመጣው። ራሱ ተናገረ እኮ ከአብ ዘንድ ወጥቼ መጥቻለሁ አለ። እንደ ገብርኤል እንኳን በእግዚአብሔር ፊት የሚቆምና ከእግዚአብሔር ፊት የተላከ አይደለም፣ ከእግዚአብሔር ዘንድ ነው የመጣው። እግዚአብሔር ይመስገን። አብ እንደላከኝ ካለ በኋላ እኔ ደግሞ ልካችኋለሁ አለ። በጣም የሚገርም አይነት ከፍታ ነው። ኢየሱስ ጋር የነበሩ ከእርሱ የሰሙ የተማሩ ያዩ የዳሰሱ ወዘተ እነዚህ ከምንጩ መላክ ስላስፈለጋቸው እነርሱ ራሳቸው ተልከው በዓለም የሱን ከአብ ዘንድ ይዞት የመጣውን ያንኑ ተልኮ ለዓለም ማድረስ ነበረባቸው። ወደ ዓለም ነው የሚልካቸው። እንግዲህ ሁሉም የትንሣኤ መገለጦች ይሄንን ያካትታሉ። በማቴዎስ ላይ ሂዱና አሕዛብን ሁሉ ይላል፣ ወደ አሕዛብ ይልካቸዋል። በማርቆስ ላይ ወደ ዓለም ሁሉ ሂዱ ይላል። እንዲሁም ደግሞ በሉቃስም ላይ ከኢየሩሳሌም ጀምሮ በአሕዛብ ሁሉ በስሙ ንስሐና የኃጢአት ስርየት ይሰበካል ይላል። ስለዚህ ተልእኮው ልክ ጌታ ኢየሱስ ክርስቶስ እንደተነሳ በመላው ዓለም ላይ ድንበር የለሽ በሆነ መንገድ ለእስራኤል ብቻ ሳይሆን ለአሕዛብ ሁሉ የሚሆን ከአብ ዘንድ ይዞት የመጣውን ያንኑ መልእክት ለዓለም የሚያዳርሱበትን ተልእኮ የሰጠበት ነው ማለት ነው። ስለዚህ ይሄን ለማድረግ እነሱ ራሳቸው ሰላም ሊኖራቸው ይገባል፣ ደስተኞች ሊሆኑ ይገባል አይደል? ጌታን አይተው ያረፉ እነሱ ራሳቸው በቃ በሰላም የተሞሉ መሆን ነበረባቸው።